የአመጋገብ ሁለት መሰረታዊ ችግሮችን ባጭሩ እንመልከት። አንደኛ በልቶ መታመም፣ ሁለተኛ ታሞ አለመብላት። ሁለቱ ችግሮች ዛሬ ላይ አብዛኞቻችን ቤት በጣም ትልቅ ችግር ሆነው እየመጡ ናቸው ያሉት። በልቶ መታመም ሲባል የአመጋገብ ችግር ውስጥ በመግባታችን ምክንያት የምግብ አይነት፣ የምግብ መጠን፣ የመመገቢያ ጊዜ ኮንሲደር አድርገን አመጋገባችንን ባለመቃኘታችን ምክንያት ለተለያዩ የጤና ችግሮች፣ ስኳር፣ ደም ግፊት፣ ኮሌስትሮል ወዘተ ለእነኚህ ችግሮች ከልክ በላይ እየተጋለጠ እንገኛለን። ስለዚህ በልቶ መታመም የሚባለው እሱን ነው። ሁለተኛ ታሞ አለመብላት። በእነኚህ በሽታዎች ዋንስ ከታመም በኋላ ደግሞ ይህን እንዳትበላ፣ ይህን እንዳትጠጣ፣ ይህን እንዳትነካ የሚባል ችግር ውስጥ እንገባለን ማለት ነውና እነኚህ ሁለት መሰረታዊ ችግሮች ለመፍታት ከፈለጉ እንደዚህ አይነት ከእጽዋት የተዘጋጀች ሻይ አለች። አሁን ላይ እነኚህ ችግሮች እየፈታች አለችና በዚህ ከእጽዋት በተዘጋጀችዋ ሻይ እዚህ ውስጥ ልዩ ቅመም አለች። ከሷ ተጠቅመው ምንን ታሪክ አድርገው ማስቀረት ይችላሉ ማለት ነው በሽታዎቹንና ዞ ሜዲኬሽን ይምጡ፣ ይታከሙ። መልካም ጊዜ። የአመጋገብ ሁለት መሰረታዊ ችግሮችን ባጭሩ እንመልከት። አንደኛ በልቶ መታመም፣ ሁለተኛ ታሞ አለመብላት። ሁለቱ ችግሮች ዛሬ ላይ አብዛኞቻችን ቤት በጣም ትልቅ ችግር ሆነው እየመጡ ናቸው ያሉት። በልቶ መታመም ሲባል የአመጋገብ ችግር ውስጥ በመግባታችን ምክንያት የምግብ አይነት፣ የምግብ መጠን፣ የመመገቢያ ጊዜ ኮንሲደር አድርገን አመጋገባችንን ባለመቃኘታችን ምክንያት ለተለያዩ የጤና ችግሮች፣ ስኳር፣ ደም ግፊት፣ ኮሌስትሮል ወዘተ ለእነኚህ ችግሮች ከልክ በላይ እየተጋለጠ እንገኛለን። ስለዚህ በልቶ መታመም የሚባለው እሱን ነው። ሁለተኛ ታሞ አለመብላት። በእነኚህ በሽታዎች ዋንስ ከታመም በኋላ ደግሞ ይህን እንዳትበላ፣ ይህን እንዳትጠጣ፣ ይህን እንዳትነካ የሚባል ችግር ውስጥ እንገባለን ማለት ነውና እነኚህ ሁለት መሰረታዊ ችግሮች ለመፍታት ከፈለጉ እንደዚህ አይነት ከእጽዋት የተዘጋጀች ሻይ አለች። አሁን ላይ እነኚህ ችግሮች እየፈታች አለችና በዚህ ከእጽዋት በተዘጋጀችዋ ሻይ እዚህ ውስጥ ልዩ ቅመም አለች። ከሷ ተጠቅመው ምንን ታሪክ አድርገው ማስቀረት ይችላሉ ማለት ነው በሽታዎቹንና ዞ ሜዲኬሽን ይምጡ፣ ይታከሙ። መልካም ጊዜ።